ሰላም ህብረቱን ከኢትዮጵያ ለዛሬ ጀላቸው የመጣሁት ዩኒቨርሲቲ ኦፍ ፌክስ ሃንጋሪ ስኮላርሺፕ ነው። ፉል ፈንድድ የዚህን ስኮላርሺፕ ሙሉ አፕሊኬሽን ፕሮሲጀሩን ሃይላይት አሳያችኋለሁ። ለባችለር ለማስተርስ እንደው ለፒኤችዲ አፕሊካንቶች ክፍት የሆነ ስኮላርሺፕ ነው። የዚህ ይሄ ስኮላርሺፕ ሆስቲንግ ካንትሪ እንዳልኳችሁ ሃንጋሪ ነው። ከዛ ሆስቲንግ ዩኒቨርሲቲ ፒኢ ሲኤስኦ ፔክስ ነው የሚባለው። ከዛ ዲግሪ ሌቭል የሚሰጠው ደግሞ በባችለር በማስተርስ እና በፒኤችዲ ሌቭል ስኮላርሺፑን ይሰጣል። የስኮላርሺፕ ዱሬሽኑ ለባችለር ከ2 እስከ 4 ዓመት፣ ለማስተርስ ከ1.5 እስከ 2 ዓመት፣ ለፒኤችዲ እስከ 4 ዓመት ነው። ከዛ በተጨማሪ እነዚህ ቤኔፊቶች እናገኛለን። ይህን ስኮላርሺፕ ካገኘን ነው የምለው። የመጀመሪያው ምንድነው? ቱሽን ፊ ሙሉ በሙሉ ኤግዘምት ይደረጋል ኦር ነፃ ይሆናል። ከዛ ደግሞ ለባችለር እና ለማስተርስ ይህን ያክል የነሱ ገንዘብ ፐርመንዝ ይከፈላል። ለፒኤችዲም እንደዚሁ እዚህ ጋር እንደምታዩት የሃንጋሪያን ከረንሲ ነው፣ ይሄ በዚህ ይከፈላል ነው የምለው። ከዛ ውጭ ደግሞ አኮሞዴሽን እዛው ዶርም ካለ ዶርም ውስጥ ይሰጣል፣ ካልሆነ ደግሞ ውጭ የሚከራየው ከሆነ ይህን ያክል ገንዘብ ይከፈላል ይላል። ከዛ የጤና ኢንሹራንስ አለ እና ሌሎች አዲሽናል ሰርቪሶችንም እንደየ ስኮላርሺፕ ህጉ ታገኛላችሁ ነው የምለው። ኤሊጂቢሊቲ ክራይቴሪያው ደግሞ እዚህ አፕላይ ለማድረግ የመጀመሪያው ምንድነው? ከሃንጋሪያን ሲቲዝን ውጭ መሆን አለበት። ከዛ ከዚህ በፊት ስኮላርሺፑን ያላገኘ መሆን አለበት። ኤሊጂብል ካንትሪ ከነዛ ውስጥ መኖር አለበት ምናምን ብሎ ለባችለር ከሆነ የ12ኛ ክፍል መልቀቂያ፣ ለማስተርስ ከሆነ የዲግሪ፣ ለፒኤችዲ ከሆነ ማስተርስ መያዝ አለበት እያለ እነዚህ ነገሮችን ኦልሬዲ አሉ። ከዛ ውጤታቸው ቢያንስ የተሻለ እንዲሆኑ ቢሆኑ ኢንካሬጅ ይደረጋል ለምለው። እንዴት አፕላይ እናደርጋለን ለምለው እዚህ ፕሮሲጀሮች አሉ። የመጀመሪያው ያው ዩኒቨርሲቲ ፖርታል ላይም ገብተን አፕላይ ማድረግ እንችላለን። ከዛ በኋላ አፖይንትመንት ይወስዳሉ አፕሊካንቱ። ከዛ እንደዚህ ይላል ያለ እዚህ ጋር እንትኖች አሉ፣ ፕሮሲጀሮች አሉ። ሶ ይሄ ሃው ቱ አፕላይ ዘ ዩኒቨርሲቲ ኦፍ ፔክስ ሃንጋሪ ስኮላርሺፕ ፎር 2026 ለምለው እዚህ ጋር ፕሮሲጀሮች አሉ ማለት ነው። ሶ ይሄን ተከትለን አፕላይ ማድረግ እንችላለን። አፕሊኬሽኑን ሞልተን ከጨረስን በኋላ ያው የተመረጡ ሰዎች ኢሜል ያገኛሉ ኦር ኖቲፊኬሽን ያገኛሉ። ከዛ ያው ፕሮሲጀሩ ይቀጥላል ማለት ነው። ለዚህ የሚያስፈልገው ዶክመንት ምንድነው ከሆነ የመጀመሪያው ኦንላይን አፕሊኬሽን ፎርም አለ፣ ያን መሙላት ነው። ያን ስንሞላ ደግሞ አብሮ ምን አለ? ሞቲቬሽን ሌተር አለ ኦር ፐርፐዝ ኦፍ ስቴዲ አለ። ከዛ ደግሞ ላንጉጅ ፕሮፊሸንሲ ካለን ይሄ ሚዲየም ኦፍ ኢንስትራክሽን ይሆናል። ከዛ አካዳሚክ ትራንስክሪፕት፣ ከዛ እነዚህ ነገሮች ያስፈልጋሉ ነው የምለው። ሶ አፕላይ ለማድረግ አሁን ቀጥታ እዚህኛው ፔጅ ላይ ነው ገብተን አፕላይ እናደርገው። አፕላይ ለማድረግ አሁን እኔ እንዲያ ስላለው ነው እንዲያ ብሎ ያመጣው በት እናንተ እዛ ካላችሁበት ሀገር ኢትዮጵያ ሆናችሁ የምትሞክሩ ከሆነ ኢትዮጵያ የሚል ቀጥታ ይመጣል። ካልሆነ ደግሞ ኖ ብላችሁ ሰርች ታደርጋላችሁ። ያው ኦልሬዲ ኢትዮጵያዊ ነኝ ብላችሁ አፕላይ ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር አሁን ፕሮግራሞቹ ማየት ትችላላችሁ። ፕሮግራምስ ብላችሁ እዚህ 1000 ምናምን ፕሮግራም አለ። ከነዚህ ውስጥ አሁን በእንግሊዝኛ ብቻ የምትሰጥ ኮርስ፣ ከዛ ለባችለር ከሆነ ባችለር ለብቻ ስክሪን ማድረግ ትችላላችሁ። ማስተርስ ከሆነ ማስተርስ ለብቻ ኦር ፒኤችዲ ያን እዚህኛው ላይ ገብታችሁ ሰርች ማድረግ ትችላላችሁ ማለት ነው። ኦል ታይፕስ የምለው ላይ ዲግሪዎቹን መምራት ትችላላችሁ። ከዛ ውጭ ግን የእንትን ሌቭሎቹን ኤጁኬሽናል ሌቭሎቹን በዛ መምራት ትችላላችሁ። አሁን እንግሊዝኛ ብቻ ሳደርግ አሁን በእንግሊዝኛ ብቻ ወደ ከ800 በላይ እንትኖች አሉ ማለት ነው። ሶ ከነዚህ ውስጥ መርጠን አፕላይ እናደርጋለን። እኛ የምንፈልገው ትምህርት ክፍል እዚህ ውስጥ አለ ወይ ነው። አሁን ይሄ ባይ ዲፎልት ኦድ ያለውን ስለመረጥኩኝ በእንግሊዝኛ የሚሰጡ ኮርሶችን ለባችለር ዲግሪ እዚህ ጋር ዴድላይናቸው መቼ ነው ለእያንዳንዱ ስኮላርሺፕ ተብሎ ኦልሬዲ ስላለ ይህን እያያችሁ አፕላይ ማድረግ ትችላላችሁ። አሁን ፈርዘር ስክሪን ለማድረግ ምን ማድረግ እንችላለን? ከነዚህ ፕሮግራሞች ቀጥታ ለባችለር ብቻ ኦር ለማስተርስ ብቻ መምረጥ እንችላለን ማለት ነው። ሶ አሁን ኦልሬዲ ሎጊን ለማድረግ ከላይ ሳይን ኢን የምትላለች። እኔ ከዚህ በፊት አካውንት ስላለኝ ቀጥታ ነው ዝም ብዬ ሎጊን ያደረኩት። እናንተ ግን አዲስ ከሆናችሁ እንደ አዲስ ተመዝግባችሁ ሎጊን ማድረግ ትችላላችሁ ማለት ነው። ሶ እንደዛ ካደረጋችሁ በኋላ አሁን ፕሮግራሞቹን ስክሪን ለማድረግ የምታደርጉት ምንድነው? ኦልሬዲ እንትኑን የእናንተን ማስ ፒኤችዲ ከሆነ ፒኤችዲ ትመርጡና ሴሌክት ስታደርጉ ፒኤችዲ ፕሮግራም ሆኖ በእንግሊዝኛ የሚሰጡ ኮርሶችን ለብቻው ትመርጣላችሁ ማለት ነው። አሁን ለምሳሌ አሁን 805 በላይ
በእንግሊዝኛ የሚሰጡ ፕሮግራሞች ናቸው ለባችለር፣ ለማስተርስ እና ለፒኤችዲ። ከነዚህ ውስጥ ግን እኔ አሁን ለምሳሌ ለማስተርስ ነው አፕላይ ማድረግ የምፈልገው ብዬ ስክሪን ማድረግ እችላለሁ ማለት ነው። እናንተም ለማስተርስ ከሆነም የማስተርስ ብቻ፣ የፒኤችዲ ከሆነም የፒኤችዲ ብቻ ለብቻው ስክሪን ማድረግ ትችላላችሁ። አሁን ለምሳሌ እኔ ልበልና ኤምኤስሲ አፕላይ ማድረግ እፈልጋለሁ ማስተርስ ኦፍ ሳይንስ ኦር ማስተርስ ኦፍ አርት። አሁን ማስተርስ ኦፍ ሳይንስ ብዬ ሰርች ሳደርግ 181 አካባቢ ፕሮግራም ነው የመጣው። ሶ በአልፋቤት ነው እንዳጋጣሚ የመጣው። እናንተ የራሳችሁን ከዚህ ውስጥ ትመርጣላችሁ ማለት ነው። አሁን ለምሳሌ ባዮሎጂ ከሆነ ባዮሎጂ፣ ኬሚስትሪ ከሆነ ኬሚስትሪ፣ አግሪካልቸራል ከሆነ እንደዛው በአልፋቤት ነው ከዚህ ውስጥ መምረጥ ትችላላችሁ። አሁን ለምሳሌ እኔ ኮምፒውተር ሳይንስ አፕላይ ማድረግ ብፈልግ ቀጥታ እዚህ ጋር መጣና ኮምፒውተር ሳይንስ ከምለው ፊት ለፊት ይሄ ደማቅ አረንጓዴው መቼ ነው ዴድላይኑ፣ አሁን አፕላይ ማድረግ ይቻላል የሚለውን እዚህ ጋር የምታገኙት ነው። አሁን አክቲቭ ነው ማለት ነው ኦልሬዲ አብዛኞቹ። ሶ አሁን ከነዚህ ውስጥ አንድ ፕሮግራም ባይ ዲፎልት ልምረጥና ከዛ አፕሊኬሽን ፕሮሲጀሩን ሃይላይት አሳያችኋለሁ። ከዚህ በተጨማሪ ኢትዮሮፐር ላይ የዚህን እነዚህና ሌሎች ቪዲዮዎችም ስላሉ እነሱንም እንድታዩ ነው የምጋብዘው። አሁን ለምሳሌ ይህን ፕሮግራም መረጥኩ ልበል። ፕሮግራሞቹ በእንግሊዝኛ እንደምትሰጡ ከታች ቼክ አድርጉ። ላንጉጅ አለ። ሶ ቋንቋውን ትመርጡና በእንግሊዝኛ የምትሰጡ ከሆነ ያን ካያችሁ በኋላ ቀጥታ አፕሊኬሽኑ መጀመር ትችላላችሁ። እዚህ ውስጥ ገብታችሁ አፕሊኬሽን ፊ የለውም። አሁን እዚህ ጋር አሁን ፕሮፋይላችሁን እዚህ ትሞላላችሁ። እንዴት ነው የምትሞሉት የምለውን ኦልሬዲ በኋላ ነግራችኋለሁ። ከዛ የራሳችሁን ኮንታክት ኢንፎ እዚህ ትሞላላችሁ። አሞላሉንም እንደዛው የተለያዩ ቪዲዮዎች ላይ ከዚህ በፊት ሰርቻለሁ። ኤጁኬሽናል ባክግራውንድ አሁን እዚህ ላይ አለ ትሞላላችሁ። ከዛ ሌላ ተጨማሪ ካለ አድ ብሎክ ብላችሁ እዚህ ላይ ጨምራችሁ ኤጁኬሽናል ባክግራውንዳችሁን የባችለር፣ የማስተርስ፣ የ12ኛ ክፍል ምናምን እነዛን መጨማመር ትችላላችሁ። ቋንቋችሁንም ናቲቭ ላንጉጃችሁ ምንድነው፣ ከዛ የእንግሊሽ ሌቭላችሁንም መግለጽ ትችላላችሁ። እና እዚህ ጋር ኤምፕሎይመንት ስታተስ ካለ ሞቲቬሽን ሌተር ካለ እነዚህ ኢንፎርሜሽኖችን በሙሉ ከሞልታችሁ ሲጨርሱ መጨረሻ ላይ የሁሉም ዶክመንት አንድ ላይ እዚህ ይመጣል ማለት ነው። የዛኔ ይሄ ኤክስ ሆነው ሙሉ ቲክ ይሆናል። እዚህ ጋር ፊልም ይደረጉ ዳታዎችን ከሞላችሁ በኋላ ቀጥታ ሳብሚት ማድረግ ትችላላችሁ ማለት ነው። አሁን ይሄ ሙሉ ዝም ብሎ ሃይላይቱን ነው ዝም ብዬ ያሳየዋችሁ። እናንተ ግን ሙሉ አፕሊኬሽን ፕሮሲጀሩን ይሄን ተከትላችሁ መውላት ትችላላችሁ። ይሄ እንትን በቂ ሆኖ ካላገኛችሁ ደግሞ ኢትዮሮፐር ዩቲዩብ ቻናል ላይ ከዚህ በፊት የሰራሁት ቪዲዮ ስላለ እሱን ሊንኩን አስቀምጥላችኋለሁ ዲስክሪፕሽን ሴክሽን ላይ ኦር እዛው ኢትዮሮፐር ዩቲዩብ ቻናል ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። አሁን ለምሳሌ ኢትዮሮፐር ዩቲዩብ ቻናል ላይ አምና የሰራው ተመሳሳይ ስኮላርሺፕ ሙሉ አፕሊኬሽን ፕሮሲጀሩን እዚህ ጋር ታገኛላችሁ። ወደ 15 ደቂቃ አካባቢ ቪዲዮ ነው። ሶ እዛ ላይ ከመጀመሪያ እስከ መጨረሻ እንዴት አፕላይ እናደርጋለን የሚለውን ማግኘት ትችላላችሁ ማለት ነው። አሁን ለምሳሌ ከፈትኩኝ እዚያውን ከኢኒሻል እስከ ፋይናል ሳብሚሽኑ ምን ይመስላል የሚለውን ማየት ትችላላችሁ። አሁን ይሄ ኮሉ ነው ያምና ኮል ነው። ከዛ ደግሞ አፕሊኬሽን ፕሮሲጀሮቹን ልክ እዚህ ፖርታሉ ከገባን በኋላ እንዴት እንመርጣለን እንዴት እንሞላለን የሚለውን ማግኘት ትችላላችሁ። ይሄንን ቪዲዮ መከታተል ትችላላችሁ። ፈርዘር ኢንፎርሜሽን ሌሎች ተጨማሪ ቪዲዮዎች አሉ ኢትዮሮፐር ዩቲዩብ ቻናል ላይ እነሱንም እንድታዩ ነው በዚሁ አጋጣሚ ጋብዘው። ለ2026 ኦልሬዲ ስፔሻሊ የጣሊያን ስኮላርሺፕ ክፍት ነው። እነሱንም እንድትሞክሩ ጋብዛለሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረግ አትርሱ። ላለው ለዛሬ በዚያ በቃው። አመሰግናለሁ። ቴንክ ዩ ቬሪ ማች ቴንክ ዩ